በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በውስጥ ሀገርና በውጭ ሀገር ያላችሁ የደባርቅ ደብረ ሰላም መድኃኔዓለም የአራቱ መጻሕፍተ ጉባኤ ትምህርት ቤት አብይ ኮሚቴ ሆናችሁ በመንቀሳቀስ ላይ ያላችሁ ሁላችሁ ሰላም እግዚአብሔር በያላችሁበት ሀገር ይድረሳችሁ እላለሁ። አሁን ይሄ የምታዩት ቦታ እዚህ እየታረሰ እየተቆፈረ ያለው የደባርቅ ደብረ ሰላም መድኃኔዓለም የአራቱ መጻሕፍተ ትርጓሜ ትምህርት ቤት እንሰራለን እንገነባለን ብለን ያሰብነው +4 ግንባታ ከዚህ ቦታ ላይ ነው የሚያርፈው። ስለዚህ ግንባታው ከሚያርፍበት ቦታ ላይ አሁን ይኸው ቁፋሮ እየተከናወነ ነው የሚገኘው። እያገዙን ያሉት በቁፋሮ እየተባበሩን ያሉት ደግሞ የሰሜን ጎንደር ዞን የመንግስት ህንፃ ግንባታ የሚያሰሩ ተቋማት በትብብር ነው እያጸዱልን ያሉ። እነሱ ታመሰግኗቸው ይገባል። ግንባታው የሚያርፍበት 18 በ12 ነው የሚሆነው። ከዚች ቤት በታችና ከዚህ ከግንባታው በላይ ውስጥ ነው የሚያርፈው። ግንባታው +4 ነው። ስለዚህ ግንባታው +4 ደግሞ 3 ነገሮችን ያካተተ ነው። አንደኛው ለክራይ አገልግሎት እንዲውል ነው። ሁለተኛ ደግሞ ለመማሪያ ለመመገቢያ፣ ሶስተኛ ደግሞ ለመኖሪያ አገልግሎት፣ ሶስቱንም ያካተተ ማለት ነው። በዚህ ቦታ ላይ ነው ይገነባል ተብሎ የታሰበው። ግን ግንባታው የሚያርፍበት ቦታ ነው አሁን ነው እየተጸዳ ያለው። ስለዚህ በውጭም በውስጥም ሆናችሁ እንገነባለን ብላችሁ ያሰባችሁ ኮሚቴዎች ወይም ደግሞ ክርስቲያን የቤተ ክርስቲያን ተቆርቋሪ የጉባኤ ተወዳድ የሆናችሁ ሁሉ ይሄን የስራውን ጅማሬ አይታችሁ በምትችሉት በእውቀታችሁ፣ በገንዘባችሁ፣ በሙያችሁ ሁሉ እንድትደግፉን በእግዚአብሔር ስም ጥሪ ያስተላልፋለሁ። በተለይም በውጭ ናችሁ በኮሚቴነት የተሳተፋችሁ ያላችሁ ግን ስራ እንደጀመርን እንድታውቁልን ለማለት ያህል ነው። አመሰግናለሁ። እሺ አባታችን በጣም አባ እሸቴ ነኝ። እድለኛ ሆኜ በአጋጣሚ እዚህ በመገኘቴ ቁፋሮ ሲጀምር በአካል እዚህ አብሬ ከአባ ተክለ ሃይማኖት ጋር ሆኜ እያየው ነው። ይህን አይታችሁ እንግዲህ ለወደፊቱ የምሰራዎች ስራዎች በጋራ አብረን እንድንሰራ ያው እኔም በበኩሌ ጥሬን አቀርባለሁ። እግዚአብሔር ይርዳን። እግዚአብሔር ከእናንተ ጋር አመሰግናለሁ።